ሰላም ለእናንተ ይሁን። የሻሎም ፋሽን ውድ ቤተሰቦች እንዴት አላችሁ? ሁላችሁንም ሰላም እያልኩኝ እንደተለመደው አሁን የሚገርም ዝማሬ ልጋብዛችሁ ነው። ኮፒ ሊንክ ሼር እያደረጋችሁ ዲዩት እያደረጋችሁ ላይክ እያደረጋችሁ ፎሎ ደግሞ እያበዛችሁልኝ በሚያስፈልገኝ ሁሉ እየረዳችሁኝ ከኔ ጋር ያላችሁ ወገኖችን እንድትቀጥሉ እያሳሰብኩኝ ዝማሬ ደግሞ ቆየት ያሉ ዝማሬዎቼ ናቸው። እሱ ልጋብዛችሁ መጥቻለሁ። እስኪ ስሙና በደንብ ባካችሁ ቪውን አብዙልኝ፣ ፎሎ አብዙልኝ። አሁንም እንደተለመደው በጣም ነው የምወዳችሁ። እግዚአብሔር ብድራታችሁን ሁሉ ይመልስላለሁኝ። ገና 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 አለኝ አምልኮ አለኝ ዝማሬ ገና ለኢየሱስ ምስጋና ይገባዋልና ክብርና ምስጋና አለኝ ገና 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 ለኢየሱስ ምስጋና ይገባዋልና ክብርና ምስጋና አለኝ ገና ገና አምናና ካቻና የነሱ ተራሮች ነበሩ ታርጋት አትኖርም ባሉት ነገር ግን የጠራች ስለሆነ ብርቱ ማስፈራራታቸው ባዶ ሆነ ከንቱ። ገና 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 አለኝ አምልኮ አለኝ ዝማሬ ገና ለኢየሱስ ምስጋና ይገባዋልና ክብርና ምስጋና አለኝ ገና ገና ተገተረ አምላክ በምሕረቱ እኔን አሻገረ። ጠላቴ ሳያውቀው እኔም ሳይገባኝ ታላቅ ማዳን አድርጎ ምስጋናን ሞላኝ። ገና 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 አለኝ አምልኮ አለኝ ዝማሬ ገና ለኢየሱስ ምስጋና ይገባዋልና ክብርና ምስጋና አለኝ ገና ገና ሳልፈራ ገና 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 አለኝ አምልኮ አለኝ ዝማሬ ገና ለኢየሱስ ምስጋና ይገባዋልና ክብርና ምስጋና አለኝ ገና ገና
ያላችሁን አመለካከት በደንብ ጻፉልኝ። እንዴት ናችሁ እናንተ? አምና ካቻምና የነበረው ሁኔታ ምን ምን አይነት ውሳኔ እንድትወስኑ በተለይ ከአምላካችሁ ጋር አድርጓችኋል? ይህንን በማሰብ ስለ መዝሙሩም ያላችሁን አመለካከት በደንብ ጻፉልኝ እባካችሁ። በጣም ነው የምወዳችሁ።